ተናገሪ ነሽ እንዴ? የደወሉላቸውን ደንበኛ መስመር አሁን ማግኘት አይችሉም። ምንድነው? የቤቱ ካርታ ዶክመንትስ ነው ያለው። እህቴ በጣም ይቅርታ፣ አንቺ ጋር እንደዚህ መሆን አልነበረብኝም። ጓደኛዬ አንተ ግን እቺ ልጅ ምን አይነት ሴት ናት? እቺ እኮ ላንተም ቢሆን አትመለስም። እኔ እኮ ግራ ነው የገባኝ ታውቃለህ። ይሄ እኮ ግልጽ የሆነ ነገር እኮ ነው። እሷ እኮ ማለት ለገንዘብ ብላ እኮ የገዛ እህቷን እኮ እናጥፋት ያለች ሴት ናት። ሰው እንዴት የገዛ ቤተሰብ ይችላል? የጠፋውን ነገር ለማስተካከል ይቸኩላል እንጂ ወንጀል ለመስራት ሰው እንደዚህ ይቸኩላል? አረ ንቃ መስፍኔ እንዴ! እሷ እኮ አላማዋ እኮ አንተን እስር ቤት ከታ አላማህን ሐሳብህን እኩል ታጨናገፍብህ እኮ ነው። ቀሪ ዘመንህን እስር ቤት ማሳለፍ ትፈልጋለህ? እኔ ብቻ ምን ማድረግ እንዳለብኝ ግራ ነው የገባኝ። አይ መቼስ ለብር ብለህ እሷን ደግፋለሁ አትልኝ። እሺ ምን ላድርግ? ምን ተሻለ? አይውልህ በቃ ደውልላትና ለእህቷ ያለውን ነገር ሁሉ ግልጹን አውራላት። ጥሩ ሀሳብ ግን ምን ብዬ እነግራታለሁ? በምን መልኩ አስብ እንዴ? በቃ ስልኳን ደውልላትና ላገኘሽ ፈልጋለሁ ምናምን ብለህ ነገራት። ምንድነው አንተ እንደዚህ የምፈራው? ምንድነው 10 ጊዜ የምታስብ? እኔ ከዚህ በላይ አልጠጣም። ገና እኮ አንዳንዳችን እኮ ነው የጠጣነው። እኔ አልጠጣም። በላ አንድ ጠጣ እባክህ። አልጠጣም እባክህ እንድጨምር እንዴ? ነገር ሁሉ የሚቀለው አንድ ስደግም ነው። ደጋግም እንዴ? ሰላም። አቤት። የነሐና ቤት ነው አይደል? አዎ። አንቺ ማን ነሽ? ቀስ ብለሽ አታንኳኪም እንዴ? ይቅርታ፣ ሀና የለችም እንዴ? አዎ የለችም። ደሞ እቺ ማናት? ቤቱ እኮ በቃ የስደተኛ ማጠራቀሚያ ሆነ። ማድረግ እችላለሁ? ካርታና ዶክመንት የት እንዳደረጉት አያውቁም። በስደት ደክመክ ስንት መከራ አይተክ ቤተሰብክ ሲረዳ ጥረትን ሲያግዝክ ምን ያህል መታደል ነው። ግን ምን ልትሰሪ አስበሽ?
ምን አስባለሁ ግን ቤት ተቀምጬ ታናሽ መጫወቻ ከመሆን የሆነች ትንሽዬ የኮስሞቲክስ ሱቅ ለመክፈት አስቤያለሁ። ታዲያ ለሱ ብለሽ ነው ቦታውን የምትሸጪው? አዎ ግን ፈርቻለሁ። እንደኔ ግን ለዚህ ቦታውን ባሸጪው ባይ ነው። ብር ከሆነ ካርቶን አስይዞ መበደር ከዛም እየሰራሽ መክፈል ይቻላል። እውነት እንደዛ እችላለሁ? አዎ ግን በስምሽ ነው ያለው? አዎ በእኔ ስም ነው። ደብረ ዘይት አካባቢ እንደሆነ ነግረውኛል። በይ በፍጥነት ካርታውንና ዶክመንቱን በእጅሽ አስገቢ። ፕሮሰሱን እንጀምራለን። አምላኬን ባንተ አመሰግናለሁ። አንተም ባይሰጠኝ ግን ምን ይውጣኝ ነበር? በይ እቺ ጠጋ የሰራሁበትን ትከፍያለሽ። ወይዘሪት ሀና የአንቺ ጉድ መቼም አያልቅም። ጓደኛዬ ተባረርኩልሽ እኮ ይኸው እኔም ያንቺ ዕጣ ደረሰኝ። ምንድን ነው የሆንሽው ልጄ? ተዘረፍኩ። ዘረፉኝ አክስቴ። ወይዘሪት ሀና ሁሉም ሲባረሩ እኛ ቤት ነው እንደሚጠራቀሙት። ዝም በያት እሺ ቤትዬ። እሷ የምታወራውን አታውቅም። ችግር የለውም እኔ ሆቴል ማረፍ እችላለሁ፣ ግን በዚህ ሁኔታ በጭራሽ አባቴ ጋር መሄድ አልችልም። አባትሽ የት ነው ያለው? ጅማ ነው ያለው። የቡና መሬቱን ሸጦ ነው የላከኝ። አሁን ግን አይደለም ለሱ ለራሴ መሆን እንኳን አልቻልኩም። ኧረ እና ምን አሰብሽ? ለፖሊስ ማመልከት ነው ያለብን። ያም ፖሊስ ነው? ምን ልታመጪ? የትኛው ተዘራፊ ነው በፖሊስ የተመለሰለት? ታዲያ ምን ይሻላል? የሚሻለውማ አርፎ መቀመጥ።
አንቺን እኮ ነው። ምን ሆነሽ ነው? ያምሻል እንዴ? ጭራሽ እግርሽን ጠረጴዛ ላይ ሰቅለሽ ኤርፎን ሰክተሽ ምናምን ምንድነው? ያምሻል እንዴ? አላበዛሽም? ጭራሽ ኤርፎን ያበዛሽው አልመሰለሽም ወይ? አበዛሽው። እሺ ይበቃሻል። ሁለተኛ አስቆናኝ